ዩቲዩብ ቻናል ለመጀመር በትልቅ ባጀት የሚገዛ ውድ ዕቃ አይጠይቅም። ዋናው ነገር ካለውት ነገር ላይ ተነስቶ ቀስ በቀስ ማደግ ነው። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ በዛሬው ቪዲዮ ላይ የምናየው አንድ ዩቲዩብ ስኬታማ ሆኖ ለመጀመር የሚያስፈልጉ 3 ዋና ክፍሎችን የምናየው ይሆናል። ቻናላችን ለመጀመሪያ ጊዜ የመጣችሁ ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ እንሄዳለን። መጀመሪያ የመሰረታዊ ሀሳብና የዝግጅት ነገሮች ወይም ማይንድሴት ኤንድ ፕላኒንግ ምንም አይነት ዕቃ ከመግዛቱ በፊት እነዚህ ነጥቦችን ማስተካከል ቀጣይነት እንዲኖሩት በጣም ይረዳል። ቻናሉ ዓላማ ወይም ኒች፣ ቻናሉ ስለምን ላይ ያተኩራል? ምሳሌ ትምህርት፣ ቴክኖሎጂ፣ መዝናኛ፣ ቋንቋ ወይም ተነሳሽነት ወይም ሞቲቬሽን ሊሆን ይችላል። በእነዚህ በምትወዱት እና በእውቀቱ ባሉት ርዕስ ላይ ቢያተኩሩ ይመረጣል። የታለመው ተመልካች ወይም ታርጌት አውዲየንስ፣ ቪዲዮዎችን የሚያዩት እነማን ናቸው? ተማሪዎች፣ ወጣቶች፣ ወላጆች ወዘተ። ለምሳሌ እኛ የምንሰራው በእነዚህ ታርጌት መሆን አለበት። የቪዲዮ ስክሪፕት ወይም መዘጋጀት አለብን እና ቪዲዮን ሪከርድ ከማድረግ በፊት የምናገረውን ነገር ቪዲዮ ላይ እንዴት እንደምንጀምርና እንደምንጨርስ በወረቀት ላይ ማቀድ አለብን። ሁለተኛ ከመጀመራችን በፊት የሚያስፈልጉን የቴክኒክ እቃዎች ያስፈልጋል። ተጀማሪ ሙሉ በሙሉ በእጆ ባለው ስልክ ብቻ መጀመር ይቻላል። ሆኖም ጥረቱን ለመጠበቅ የሚከተሉትን ማስተካከል ይመረጣል። ካሜራ፣ ለምሳሌ ውድ ካሜራ አያስፈልግንም። ጥራት ያለው የጀርባ ካሜራ ያለው ስማርትፎን በቂ ነው። ኤችዲ መቅረጽ የሚችለው ቢሆን ይመረጣል። እና ሌላኛው የሚያስፈልገው ድምጽ ወይም ማይክሮፎን። በዩቲዩብ ላይ ከምስል ጥራት በላይ የድምጽ ጥራት በጣም ወሳኝ ነው። ተመልካች ምስሉ ጥራት ባይኖርም እንኳን የድምጹ ካልተሰማ ቪዲዮን ይተዋል። ስለዚህ አነስተኛ ዋጋ ያላቸውን ማይኮችን ወይም የስልክ ኤርፎን ሊሆን ይችላል ማይኮችን መጠቀም ይመከራል። ብርሃን ወይም ላይት ያስፈልጋል። የተፈጥሮ ፀሐይ ብርሃን ወይም በመስኮት አጠገብ በመሆን እና በመጠቀም ከምንም በላይ ነፃና ምርጥ አማራጭ ነው። ቤት ውስጥ የሚሰሩ ከሆነ ግን አነስተኛ ሪንግ ላይት ወይም ሶፍት ቦክስ በመጠቀም ይቻላል። ቪዲዮአችን ወይም እንዳይንቀሳቀስ ወይም ቀጥ አድርገን በኤችዲ ለማንሳት የሚያስፈልጉን ዋና ነገሮች መሃል ትራይፖድ በጣም ወሳኝ ነው። ሶስተኛ ዩቲዩብ ከመጀመራችን በፊት ከሚያስፈልጉ ነገሮች ዋናው ሶፍትዌር ያስፈልጋል። ቪዲዮ ኤዲት የምናደርገው ሶፍትዌሮች በጣም ወሳኝ ናቸው። ለምሳሌ በስልክ ቪዲዮ ኤዲት የምናደርግ ከሆነ ካፕከት አለ፣ ቪኤን አለ። እናው የሚጠቀመው በካፕከት ነው የሚጠቀመው። እናንተም በካፕከት ብዙ አይነት ኤዲቲንግ ማድረግ ይቻላል። እነዚህን በመጠቀም ቪዲዮአችን ምርጥ አድርገን ኤዲት ማድረግ እንችላለን። በፒሲ እና በዴስክቶፕ ኤዲት ማድረግ ከፈለጋችሁ ካፕከት በዴስክቶፕ ቨርዥንም አለ፣ አዶቢ ፕሪሚየም ፕሮም አለ። እነዚህን በመጠቀም ቪዲዮ ኤዲት ማድረግ ይቻላል። እነዚህ ሶፍትዌሮች ቪዲዮ ኤዲት ለማድረግ በጣም ወሳኝ ናቸው። እነዚህ ሬዲ በማድረግ እና ቪዲዮአችን ኤዲት በማድረግ አሪፍ የሆነ ቪዲዮ ኤዲት ማድረግ ይቻላል። ፎቶ መቀናበሪያ፣ ታምኔል ዲዛይን፣ ሰዎች ቪዲዮውን እንዲጫኑ የሚያደርጉ ዋና ነገሮች የቪዲዮ ሽፋን፣ የቪዲዮ ታምኔል ነው። ታምኔል ለመስራት ካንቫ ወይም አሁን በኤአይ በመጠቀም መስራት ይቻላል። በጂሚኒያም እናንተ ቴክስቱን ከጻፋችሁ በኋላ ራሱ ጀነሬት ማድረግ ይችላል። በነዛ በመጠቀም እና ማራኪ የሆነው ቪዲዮ ለመስራት ወይም ታምኔል ለመስራት እነዚህ ኤአይ ቱሎችን በመጠቀም ቀላልና ዝግጁ የሆኑ ዲዛይኖች ያሉት ወይም ፎቶሾፕ መጠቀም ይቻላል። የቻናሉ ብራንዲንግ የሚስብ የቻናል ስም፣ ፕሮፋይል ፎቶ ወይም ሎጎ እና የቻናል ባነር ማዘጋጀት ያስፈልጋል። እነዚህ ቪዲዮ ፖስት ከማድረጋችን በፊት እነዚህ ወሳኝ ነጥቦችን ሬዲ ማድረግ አለብን። አራተኛው ዋናው ነጥብ ጉግል አካውንት ያስፈልጋል። ጉግል አካውንት እኛ ማድረሰውን ኢሜል፣ ለምሳሌ ዩቲዩብ አካውንት ለመጀመር ከሆነ የማድረሰውን ኢሜል ክሬት ማድረግ አለብን። በስማችን ቢሆን ይመረጣል። ሪከቨሪ ኢሜል በመጠቀም እና ሎኬሽናችን እንዳያቅ፣ ለምሳሌ ስልክ ቁጥር አድ ማድረግ የለብንም። ጉግል አካውንት ስንከፍት ያለ ስልክ ቁጥር ቢከፈት አሪፍ ነው። ኢትዮጵያ ኤሊጂብል ሀገር ስላልሆነች ያለ ስልክ ቁጥር ቢከፈት አሪፍ ነው። ኢሜል አከፋፈት ከዚህ በፊት ሰርቻለሁ፣ ቪዲዮን ማየት ትችላላችሁ። እነዚህ ነገሮችን ሬዲ በማድረግ ዩቲዩብ መጀመር ይቻላል። የግድ ውድ ነገር መግዛት የለብንም። ባለን ነገር መጀመር አለብን። ውድ ስልክ መሆን የለበትም። አሁን ከዚህ በፊት ዩቲዩበሮችን ብታዩ በትንሽ ነገር ነው የጀመሩት። እኛም በትንሽ ነገር ጀምረን ትልቅ ነገር መድረስ እንችላለን። ስለዚህ እናንተ ባላችሁ ነገር ላይ መጀመር አለባችሁ። ሰው ምን ይልኛል ሳትሉ እና ባላችሁ እውቀት ብትሰሩ እና ትልቅ ቦታ መድረስ ትችላላችሁ። ይህ ቪዲዮ ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ የምሰራላችሁ ነገር ካለ ኮሜንት ላይ አስቀምጡ። ሌላ ጊዜ እንገናኛለን። መልካም ጊዜ ይሁንላችሁ።